السلام عليكم ورحمة الله وبركاته. دنا يتكبراتشو ቻናላችን ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኛ አልሐምዱሊላህ። እና ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ በጣም አመሰግናለሁ። አሁንም እገዛችሁንና እርዳታችሁን ፈልጋለሁ። ሰብስክራይብም ጨምሯል እና ቪውም ደህና ነው። በዚሁ እንድትቀጥሉ ጠይቃችኋለሁ። አመሰግናለሁ። እና ያው ደብቂው ይጠለፋል ያላችሁኝን ይሄን ጠንበለሉን ማለት ነው ዛሬ ይዤው መጥቻለሁ። እስቲ ሰላም ይበላችሁ ነው። ወደ ዛሬ ጉዳያችን እንገባለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ውድ ዩቲዩብ ተከታታዮች በሙሉ ሁላችሁም ሰላም ናችሁ? እንዴት ናችሁ? ያው ሰብስክራይብ ያደርጋችሁን በጣም ከልብ እናመሰግናለን። ወደፊትም ሼር፣ ሰብስክራይብ በማድረግ ትብብራችሁ እንዲቀጥሉ እንለምናለን፣ እንጠይቃለን እላለሁ። እና በምን ጉዳይ ይዘኝ እንደመጣች አይተን ግን እንደናንተው አላውቅም። ግን ያው ገና ወደፊት የምታወራው ነገር እንስማና አብረን የምንሰማውና የምናወራው ይሆናል። ምን እንደሆነ ሲቀጥይላችሁ ያው ማለት ይሄንን ደብቂው ተይሰረቃል ያላችሁትን ይሄን አሳመሳ አይጸይም ማለት ነው። እንዴት እንደተዋወቀ እስኪ እንገራችሁ ብለን ነው። እስኪ ጀምር ንገራችሁ አለች። አይ ኧረ አንተ ነህ እኮ በጣም ፈላጊው አይደለም። ያው መቼም አንዳንዴ በብዛት ወንዶች ናቸው እንትን የሚሉትና ጅንጀና አይደለም። እኛ ተጀናጅናን አይደለም። ዝም ብለን ማለቴ ያው መጀመሪያ ወንድ ነው እንደዛ ነው። ከዛ ያለውን ነገር ሴት እናርጋ ከዛ ምን ከሆነ ይቀጥላል ትላለች። እና ከመጀመሪያ እስካሁን እስካለንበት ያለውን ፕሮሰስ ጀምረላችሁ እኔ ደግሞ በመሀል እየገባሁ አብራራለሁ። እኔ ነች ተገናኘንበት እንዴት ተገናኘን? እንዴት ተጋባን? እኔ ቃል መጠይቅ ነው ማድረግልህ። ያው አንቺ እኮ ታውቂዋለሽ። እኔ አላውቀውም። እዚህ ያሉት ጓደኞቼ ግን አያውቁትም። እሺ እንዴት ተገናኘን? እንዴት ተጋባን ላለችው መጀመሪያ ፊት ነበር ልንገናኝ ያሰብነው። በፊት ያው በቤተሰብ ነው። ግን እና እሷ በመጀናጀን ወይም ፊትም አታውቀኝም፣ አላውቃትም። በቤተሰብ ነበር። ስልኳ ተሰጠኝ፣ ስልኳ ተሰጥቷል። ስናወራ ያው በስልክ በአካልም አልተገናኘንም። በስልክ በምናወራበት ሰዓት አልተግባባንም። ባልተግባባንበት ሰዓት በቃ በእንደዚህ አይነት ሙድ እንቀጥላለን። እኔ እናንተ እህትና ወንድም ነው መሆን የምንፈልገው አለችኝ። አሁን ምንችለው ብዬ ጻፍኩት ዛታለች። ከዛ እንደገና ከነከነኝ። ለምን ከነከነሽ? መደወል አልቻልኩም። በዛው ነው ስልኳን አጠፋሁኝ ምናምን። እኔም ስላላወቅኳት ስለማላውቃት ስልኳን አጠፋሁ። በዛው ጸጥ ብዬ ቀረሁኝ። እኔ መሰለል ያመልጠኝ ማለት ነው። ከዛ እሺ ላውራ አይ እውነታውን መናገር ካለብኝ ልናገር ነው። ተናገር። እሺ ከዛ ከትንሽ ወራቶች በኋላ ከ3 ወር ነው ከ2 ወር ከምናምን በኋላ እኔ እውነቱን ለመናገር ረስቻታለሁ። ምክንያቱም በስልክ ስለሆነ ያወራኋት መልሰን እንገናኛለን ብዬ በአካልም ስላላየኋት ምንም ቦታ አልሰጠሁትም ማለት ነው። እንደዛ ስላለች ብቻ ትቻው ስልኩን አጠፋፍቼ ማለት ነው። ረስተኸኛል? አዎ አይ ቲንክ ምንም አልመሰለኝም። አጂብ ነው። እሺ ከዛ ለአጋጣሚ እኛ ሰፈር ልጆች ነበሩ ማለት ባልና ሚስት ወጣቶች አሉ። ከዛ ለዛ ባልና ሚስት ወጣቶች የሷ ጓደኞች ናቸው። ዘመድም ጓደኞች ናቸው። ከዛ አይ ቲንክ ቆንጂት ቴሌግራም ላይ ስልኬን ሴቭ አድርጋ ፕሮፋይል አድርጌ ነበር ፎቶዬንም አይታለች። ከዛ በእነዛ ሰዎቹ ወጣቶች ጋር ሱቅ አላቸው ነበር። ሱቅ ቁጭ ብላ በዛ ሰልፍ ምናምን አይታኛል። ይሄ ማለት እነሱ ጠቁሞ አሳይተዋታል ያለው ነገር። እሷ ከእንደገና እነዛ ሰዎች እንዳገናኙ እንዳዋሩን ያው ለዳር ብሎ መጣ። ያው እኛ ሰፈር ነው የሷ ቤተሰብ የተባሉት ወጣቶች። እሺ ማን ነው የምትለኝ? እሺ ዳላይ ምናምን ብዬ ስልክ ልስጥ ምናምን አለኝ። ሰጠኝ። እሷም ስልክ ነው ሞሲ ሰጠኝ። እቺ ልጅ እኮ ከዚህ በፊት አውርቻት ነበር እና እህትና ወንድም ነው የምትሆነው ብላለች። ፊት አታውቅህም ነበር እና ዝም ብሎ ስለማታውቅህ እንደዛ መስላት ነው። አሁን ያለው ነገር አውሩ ምናምን አለችኝ። አወራን። እስኪ ደግሞ በመሀል እሷ ደግሞ ትቀጥልና በዚሁ ላይ ቀጥልላችኋለሁ። ኮንቲኒው እስኪ ያው ይሄም ያሳፍራል። እናውራ ካልሽ ተገናኝበት ነው አይደል? ቤተሰቦቼ ጓደኞቼ ናቸው። ፈታ ብዬ ነው የማወራው። ሪላክስ ነው ያው ፈልጌው ነው እንዲወራም እንዲያውቁት ማለት ነው። እንዴት ተገናኛችሁ ምናምን ብለው መጠይቃቸው ስለማይቀር ወደፊት ብዬ ካሁን ነው ብዬ ነው ሴቭ አደረኩትና ከዛን አየሁት የሆነ ግድግዳ ተደግፎ ማለት ነው። እንደ ጅን ብሎ ፎቶ እንደዚህ ተቀምጧል።
በጣም እያተለኩ ከዛ በጣም ዙም እያደረኩ እንዲህ እያተለኩ አየዋለሁ ምናምን እነሱ ጎርማ አይኔ ምን ዱስ ገና ዛሬ ሰሞን ስለሆነ ደስ እንደደርግልሽ ነው። ከዛን አየሁት ምናምን ከዛ ወይኔ ይሄ ነበር እንዴ ሊያመልጠኛ ነው በገዛች እህትና ወንድም ብዬ ምናምን አልኩና ውስጤን በላኝ። ከዛን እዛ ሱቅ እየሄድኩ ከዛች ከዘመዴ ጋር ምናምን እንቀመጥ ነበርና ከዛን ያያየሽው ልጥራው አንቺ ዝም ብለሽ አንቺ ማያውቅሽ ምናምን ከዛ እኔ ሱቅ ተቀመጥኩ። እሷ በር ላይ ሆነችና ጠራችውና ምናምን እሷ ታዋራዋለች እኔ እንዳይሆን የተጠራው ማለት ነው። እኔ ገሼም ብዙ አላየሁትም። ከዛ ሳይሆን በገዛጄ አፊ አምልጦኝነትና ወንድም ብዬ ምናምን ብዬ በውስጥ ያዝኩና በቃ ተነጋገሩ ምናምን አወሩ ምናምን አለችና እንደገና ስልክ ሰጡት መሰለኝ። እሱ ረስቶኛል፣ እኔ ግን አልረሳሁትም። ካየው ከዛ መደወል ተጀመረሽ ይሁን ካላችሁ እኔ አልጀመርኩም መደወል ነኝ የጀመርኩት። እርግጥ መጀመሪያ ነው ስደውል አልተነሳልኝ። ለአጋጣሚ አቦች እየተነሳ ምናምን ብዬ ለአጋጣሚ የማይሰራ ስልክ ነው የተሰጠኝ ነበር መሰለኝ። ከእንደገና የሚሰራ ስልክ ተሰጠኝ። ስደውልላት ምናምን ስል ሰላም ነው እንዴት ምናምን አወራን። እንዴት ነው ምናምን አውቅሽኝ ምናምን አልኳት። አዎ ያላወቅኩም ምናምን ባለፈው እንደዚህ አወራ ምናምን ስላት አውቄያለሁ እና ያለፈው ወሬን በዛው እኔ ሀሳቤን አልቀይርም። በባለፈው ወሬ ስታይል ይመችሻል እና አንቺ ለመገባት ለመገናኘት ፍቅር የምንፈልገው ስላት ማለት ባለፈው ያወራነው ምን ነበር እስኪ አስታውሰኝ ረስቼዋለሁ አለችኝ። ባለፈው ወሬ ብዬ እንዲያው እንደ ባለፈው ባልወራት ብዬ ሰሰሰሰሰዋራት እሺ ብላ ከእንደገና በአካልም አላገኘኋት ነበር። ስራዬ ቦታ መጣ ጓደኛዋ ጋር አንድ ሴት ጓደኛዋ ጋር ስራዬ ቦታ መጣችና እንታይ ስትለኝ ነው እኔ መሽ አየኋት አይቻትም አላውቅም ነበር። ለምን ወይ ያዘው ለምንሽ ይሆንሽ ለምንሽ በላት እኔም ብያት መሆን መጣች ስራ ቦታ። ከዛ አየኋት ያለው ነገር በአካል ገልጬ ነገርኳት። ሳልፈራት ትዳር ስለሆነ እንትና አድርጌ ነገርኳት። ያው ሰዓቱ ሴት በመሆኗ ብዙም አላወራች ተሽኮረመመችና ሄደችና በቃ በስልክ ብቻ ማውራት ጀመርን። በቴክስት እያወራን እያለን ሲል ከዛ ያው ይሄ ቴክስት የሚባል ነገር አለ። ያው ዴት ማታ ማታ ጧት እስከምንገናኝ ድረስ እንጸጸፋለን፣ እንደዋወላለን። በአካልም ካገኘች በኋላ መገናኘት ጀመር። ስናወራ በቃ ልናወራ እኮ ነው። ምን ተገናኝተን እኮ ያው በአካል እናወራለን። ከዛ መጀመሪያ ሀሳባችንን እና ዳታ የሚታሰር ያው ወግድ ደግሞ በመሀል አሁን ነው ኔትወርክ መለቀቁን የምታውቁት። ዳታ የሚታሰር ደግሞ በማን ነው በደብረ ከርቢ አፋፍ በሚባለው በዛ አካባቢ ዳታ ተለቋል። ብሎ የመከነ ሰላም አፋፍ በዛ ይያስ ለማሰርም ወክም ለማድረግም በዛው እያተርኩ እዛ ቁጭ ብሎ ስናወራም ነበር። ያው ያድሪ ሰዎች መቀራረብ አለ፣ ተግባባ። አይ ቲንክ ያው መቼም ሰው እንዳየሽው ቶሎ ብሎ ፍቅር አይዛችሁም። ከባድ ነው፣ ውዴታ ነው። መጀመሪያ ከትዳር በኋላ ወይም ከሪሌሽን በኋላ ነው ፍቅር ሊመጣ የሚችለው። ዘሎ አንድ ሰው በእይታ አፈቅርሻለሁ ወይም አፈቅርሃለሁ ካለ ፌቨር ነው ማለት ነው። መጀመሪያ አንድ ሰው ምንም ነገር ስታዩ ልወዱ ትችላላችሁ። ምክንያቱም ልብስ እንኳን ስታዩ ደስ ሲላችሁ አፈቀራችሁ ሳይሆን ደስ አላችሁ ወደዳችሁት ማለት ነው። ሰውም መጀመሪያ ስታዩት ልወዱ ትችላላችሁ። ስቀርቡት ደግሞ የወደዳችሁትን ያክል ልትርቁት ትችላላችሁ። የጠላችሁት ሰው ደግሞ ልትርቁት ትችላላችሁ። እና በዛ ምክንያት ተቀራረብ ያለው ነገር እያወራን መጣን። እንደዛ ስንል ያው ሴት ናትና እናወራለን። አሁን ይሄ ወሬ ያሰለቻቻል። በቃ ወደ ትዳር እንግባ አልኳት እኔ። ቆይ ትንሽ ስታሽ አንድ ቀን ተድንገት ሰርፕራይዝ አደረኳቸው። እሷንም ቤተሰቡን ሁሉንም በቃ በዚህ ቀን ነው ኒካ እናስራለን፣ በዚህ ቀን እናስራለን አልኳቸው። ልክ ሐሙስ ቀን እንጋባ ማክሰኞ ቀን ማዘሬን ራሱ ውሃ ምናምን ቀዳችና ጭማቂ ምናምን ትንሽ በጠበጠች። ቢገርማችሁ ማለት ነው በፍጥነት በቃ ፍየሩን ራሱ ይዘው ከነጋዴ ዝም ብሎ ገበያ ራሱ አልደረሰም። ከነጋዴ ምናምን ግዝት አደረግ። ለእሷ ራሱ ሆነ የገዛሁት ማለት ከራሳቸው ብር በቃ ፍየል ራሱ ከዛ እንደዛ ገዛዛ። ቤተሰብ ተቆጣ። እሷ አይ እንደዛ በቃ በትንሽ በቃ ሊካሰርኩኝ በቃ ከዛ በኋላ እቤት ይዤ በመሀል ላይ ተጣልተናል። በመሀል ላይ ተጣላን። በምክንያትማ ለምን አፈጠንከው ለምን እንደዛ አረክ ብላ እንዴት እንደዚህ ይሆናል አራዝመው አለችኝ። እኔ ደግሞ እናቴን አፈጣጥኜ ቡኮቶ ቡክቷል። በቃ ጭማቂም ተሰርቷል። ብዙ ነገር ተጀምሯል። በቃ ፍጥን ያለ ነገር አንቺ ምንም አትስሪ፣ እኔ ሁለቱን የምንጣ ሶስቱን የምንጣ ወስድሻለሁ አልኳት። ከዛ ሊሆን አይችልም ምናምን አለች። በቃ የራስሽ ጉዳይ በቃ ካሁን በኋላ አንቺ እኔ ልኮኛች
ሰደቃ አደርገዋለሁ አልኳት። በቃ እንዴ ነው መሰለች ወይዘሮ ልታጣ የደገስኩትን ሰደቃ አደርገዋለሁ በቃ ሁለተኛ እንዳትደውይልኝ ምናምን ብዬ በቃ ዝግ ተርኩባት ስልኳ ላይ ምናምን። ከዛ እኔ ስልኳ ስዘጋ ከእኔ የተሻለ ማዘርጋ ተግባቡ። ማዘርጋ ደወለች እሷ። ያው ማዘርጋ ሲግባቡ ያለው ነገር በቃ አናደደች። በጣም ልክ ነው የከተተች በቃ አንተ ደግሰህ እኛ ዝም ብለን ሳንደግስ በውሃ ያው አላደለ እኔ ያሰብኩት እነሱም እንትን እንዳያወጡ በቃ ወጭ እንዳያወጡ በቃ እንደዛ ቢያስቤ 7ቱም ሆነህና 2ቱም ሆነህና 5ቱም ሆነህና ና በሚትኝ ይመጣለሁ። ግን እኔ አሁን ለሐሙስ ማዘሬን አስቦክቻለሁ ምናምን አልኳት። በቃ የዛ ጊዜ ገገመች። እኛ እንደግሳለን ምናምን አለች። ድግሱ አያስፈልግም አንድ ፍየል ተገዝቶልሽ ያችን ፍየል ግዢና በቃ ለሚመጣው እንግዲህ አቅርቢ አልኳት። ያው እኔ ያልኩት አልቀረም የሚመጣው እንግዲህ ያም ሆነና በሚገርም ሁኔታ ተስተናገርን። በሚገርም ሁኔታ ፍቅር ሆነ። ፍጥንጥን ያለች ነገር እንደዚህ እንግዲህ እቺን የመሰለች ወይዘሮ ሚስት ሰጠኝ። እንግዲህ ኢንሻአላህ ወደፊትም አላህ ያሳምርልን። ያው አላህ ነው ወቂ ሰው ልጅ አብሮ ነው ሟቹም ሁሉም ነገር አላህ ነው የሚያውቀው። ያው እኛ እናስባለን አላህ ያሳካልናል ማለት ነው። እና የተገናኘንበት ያው በመሃል አንዳንድ ነገሮች ዝልዝል ብንላችሁ ያው ፍሬው ነገር አሰልች እንዳይሆንባችሁ በሚለው ነው የግንኙነታችን። እናም ተድንገት ነው ደግሞ የግንኙነታችን ባህሪ ያለችኝ ያው ማለት በዘጋጅበትም ባልዘጋጅበትም ከዚህ የተለየ ማወራችሁ ነገር የለም። እና ያለው ነገር ይሄን ይመስላላችኋለሁ። እና አሁን ያለንበት ታይም ያው በፍቅር መሃል ጠብ አለ፣ በትዳር መሃል ጠብ አለ፣ አለመግባባት አለ፣ ብዙ ነገሮች አሉ። ኩርፊያ አለ። ቢገርማችሁ እኔ ወደ ኩርፊያ ቀናለሁ። እኔ አሁን ሲሆን ነገር ስታነደኝ ምናምን ዝም እላታለሁ፣ ጸጥ እላቸዋለሁ። በነገራችን ላይ ሴቶች ኩርፊያ ትወዳላችሁ እንዴ? በጣም ያለ ኩርፊያ ማለት ነው። የሆነ ላይ ፍቅር ስትሰጧችሁ ምናምን ሲሏችሁ አራት እግራችሁ ነው የምትዘረጉት፣ ቁጭ ነው የምትሉት። አራት የለንም ሁለት ነው ያው እጃችሁ ጋር ማለት ነው። ሁላችሁም ቁጭ ነው የምትሉት። ግን እኔ ታቆረፍኩኝ። ዜድን ብታዩት ቤቱ ፏ ነው፣ ሁሉ ነገር ፏ ነው። የሚገርም በቃ እኔ በቃ እንደዛ ነው በቃ ያጋጥማል። አንዳንዴ ላኩርፍ እንደ ሁሌ እላለሁ በቃ እሷ የሆነ ነገር በትዳር ውስጥ የሆነ ፍቅር ነው ምናምን ማለት አይቻልም። ብዙ ነገሩ ተሸፍኖ ምናምን ተቻችሎ መኖር ነው እንጂ ያው ዲቴል እኛ ውስጥ አሁን በቃ እንነጋገራለን፣ አንድ ቀን እንቆርፍ እንችላለን፣ እንተፋቀራለን። በጣም ነው የምንዋደደው እውነቱ ለመናገር። በዛ መሀልም ጠብ አለ ያለ ነው በሁሉ እና አሁን ያለንበት ታይም በጣም ደስተኛ ነን፣ አልሐምዱሊላህ ነው የምላችሁ። እና ወደፊትም እርግጠኛ ሌላ ሰርፕራይዝ አለን። ሌላ ሰርፕራይዝ ደግሞ ይዘን እንመጣለን በቅርቡ። አሁን አንነግራችሁም፣ እሱን ደግሞ ጠብቁ። እና አሁን ለምሳሌ ቲክቶክ ላይ ሁሌ ካፕሎች በቃ ፍቅር በፍቅር ምናምን ነው የሚያሳያችሁ። ከፍቅር ጀርባ ብዙ ነገር አለ። ትዳር ውስጥ ሆኖ የማይጣላ የማይኳረፍ የማይነቋቆር የለም። ግን ተቻችሎ ተሳስቦ ብዙ ነገር አልፎ ነው ሰው የሚኖረው አይደለም። እኛ ወጣቶች ትልልቆች ራሱ ብዙ ችለው ነው ያሉት። የአሁን ወጣቶች ደግሞ ብዙ ነገር አንችልም፣ ቱግ ነው የምንለው ምናምን፣ ሴቷም ወንዷም። ግን ያው በዛ መሀል መቻቻል ነው፣ ሌላ ነገር የለውም። እና በዛ ላይ ደግሞ ዜድ በምትልቀው ቪዲዮ ላይ አንዳንዴ ኮመንቶች ምናምን እናነባለን። ለኮመንታችሁም በጣም እናመሰግናለን። ለአስተያየቶቻችሁ መጥፎም ጥሩም መጥፎ የሰጠንም እናመሰግነዋለን። ምክንያቱም ሌላ እንድንበረታታ ያደርገናል፣ የተሻለ ነገር እንዲሰራ ይደረጋል። አይ ቲንክ እኛ በቃ የተለያዩ ነገሮች መስራት እንችላለን። ግን አሁን ዜድ የምታቀርብላችሁ ቪዲዮ በቃ የሀገራችን የኢትዮጵያ ወይም የወግድ ወረዳ ማህበረሰቡን የሚኖሩበትን አኗኗር ዘይቤና የሚያስፈልገውን የውጭ አይነቶች እንዲሁም እንደዛ የኑሮ እውነታዎችን የተመሰረተ ነገር ነው የምታቀርብላችሁ። ፕራንክ መስራት በጣም ሲምፕል ነው። ፕራንክ ልንሰራላችሁ የሚያስቅ ነገሮች። ምክንያቱም አሁን ቴክኖሎጂ የራቀቀ ነው። ቲክቶክ ላይ ዩቲዩብ ላይ የትም ገብተን የተወሰነ ነገር አይተን አይዳ እናያለን። ባይዳው ሌላ ለወጥ አድርገን እኛ መስራት እንችላለን። እናንተም ፕራንክ ሊሰራ የሚያሰራ የሚያስደስታችሁ ነገር ካለ በምትፈልጉት ቪው ይኖረዋል እንጂ ፕራንክ ማለት ነው የሚያስተምር ነገር የለውም። የሚያስተምራችሁ ነገር የምንፈልገው ያ እኔ ስደትን ስላየሁት እኔ እዛ ኢትዮጵያ ሄጄ ወይም ኢትዮጵያ ያለ ሰው ይሄን ቢነግረኝ ይሄን ቢያሳውቀኝ ምናምን ብዬ የምመኘውን ነገር ነው እኔ እየሰራ ያለሁት ማለት። ምክንያቱም እነሱ የሚኖሩትን ህይወት እኔ ስለኖርኩት እነሱ የሚፈልጉትን ነገር ስለማቅ በብዛት የሰው ልጅ ፍላጎቱና ሰው ብዙ ነው። ግን በጥቂቱ ያው እዛ ኖሬ ስለማቅ እንደዚህ አይነት ነገሮች ቪው በጣም ባይኖርም በምሰራው ነገር ነው የምቀጥለው። ፕራንክ ያው ፌክ ነው አንዳንዴ ፕራንክ ሊያዝናና ይችላል። ግን እይታው ምናምን ፕራንክ ለምሳሌ ደጋግማችሁ 4-5 ቪዲዮውን አታዩትም። ይሄኛው ቪዲዮ ደግሞ የሚለቀቅላችሁ ቪዲዮ ለአንድና ለሁለቴ ይደብራችሁ ይችላል። ግን
ደጋግማችሁ ብታዩት የሚጠቅም ቪዲዮ ነው ማለት ሀገራዊ የሆነ በቃ የራሳችሁን ነገር ውጭ ያላችሁ ሰዎች ምን ማድረግ እንዳለባችሁ ምን መስራት እንዳለባችሁ እዚህ ያለው ማህበረሰብ እርግጥ አሁን ውጭ ላይ 7 ዓመት 6 ዓመት ወይም 10 ዓመት ይቆያችኋል። በቅርብ ሄዳችሁት እንኳን የኑሮ ዘይቤውን ታውቁታላችሁ። 1 ዓመት 2 ዓመት የቆያችሁት እዚህ ያለውን ነገር ታውቁታላችሁ። ግን ከ7 ዓመት እና ከ8 ዓመት በላይ የኖራችሁ ሰዎች ግን የኑሮ ሁኔታ አታውቁም። እርግጥ ከ7 ዓመት በፊት ያለ የኢትዮጵያ ኑሮ ወይም የወግድ ወረዳ ኑሮ አኗኗር አንዱ ከአንዱ የሚኗኗርበት አንዱ ከአንዱ በቃ ጎረቤት በጣም የሚደሰትበት ኑሮ ርካሽ በሆነበት ወቅት ነው። አሁን ግን ያለንበት ኑሮ ውድ ነው። ሁሉ ነገር አሪፍ ጠረር ነው። አሁን ቦታና ቤት ራሱ ለመስራት የሚያስቸግር ነው። አሁን ድሮ አሁን የሄዱት ከ7 ዓመትና ቤት ሰርተዋል፣ ቦታ ገዝተዋል። አሁን ግን ሄዳ አንድ ሴት እንኳን ቤትና ቦታ ለመስራት ቦታ ለመግዛት ራሱ ብዙ ዓመት እንደሚያስፈልጋት ነው። ምክንያቱም ሁሉ ነገር ሀይ የወጣበት ዘመን ነው እና የሄዳችሁትም ለዓላማ ከወጣችሁ ዓላማችሁን አሳክታችሁ ሴቶችም ካላችሁ መለስ ብላችሁ ትዳራችሁን ይዛችሁ ልጃችሁ እንድትወልዱ ወንዶችም ካላችሁ እንደዛው እና ባላችሁበት ሰላም ሆኖ እላለሁ። አላህ ይጠብቃችሁ። እና ቪዲዮ ትንሽ ረዘመ። ሲረዝም ደግሞ አይደለም ለነሱ ለኔ ይደብራል። ምክንያቱም የረዘመ ነገር አይታይም እና እንደዛ ነው። ሄር ያሰላም በሰላም ያገናኘን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እዚህ ላይ ሰናበታችኋለሁ። ሌላ የምንሰራላችሁ ነገር ካለ ኮሜንት ላይ አድርጉልን። የምንሰራላችሁ ነገር የምንጠይቅላችሁ ነገር ካለ ኮሜንት ላይ አድርጉልን፣ እንጠይቃለን፣ እንሰራላችኋለን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።